ውድና የተከበራችሁ የቻናሌ ቤተሰቦች ሰሞኑ በየቤቱ ሁላችንም እንደምናውቀው ላይቭ በትክክለኛ ኢሜይላችን ላይ ብለን ስንገባ ስልካችን እንግሊዘኛ አድርጎብናል እያልን ሁላችን በየቤቱ እየሰማን ያለ ነው። በተለይ እንደኔ ያለ እንግሊዘኛ የማይችል ሰው ማለት ነው በጣም ተቸጋግረናል እና ዛሬ እሱን እንዴት እንደምናስተካክል አሳያችኋለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ውድ ሀገሬ ልጆች እንዴት ናቸው? ሰላም ናቸው ወይ? በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በስት ትረፍ ይበልልኝ። ዛሬ አዲስ ነገር ለኔም የጠቀመኝን እናንተም ደግሞ የተቸገራችሁትን ይጠቅማችሁታል ብዬ ያሰብኩላችሁን ነገር ይዤ መጥቻለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ዛሬ እንዴት ነው እንግሊዘኛ ሆነብን ስልካችን ሆነው ተስልካችን ነው ወይ እያልን ነበር። ተስልካችን አይደለም። ኢትዮጵያ ራሱ ህግ ነው መሰል እንደዛ ያደረገው ማለት ነው። እና የሰማሁትን ያወቅኩትን ለእናንተም ለማካፈል ብቅ ብያለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ነባር እህቶቼ አህለን ወሰህለን ወመርሐበን ቢኩም ተጎን የሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ጀዛኩሙላሁ ኸይረን ጀዛ። እና ዛሬ ብቅ ወዳልኩበት ሴቲንግ ይዣችሁ እሄዳለሁ ማለት ነው። ውድ ቤተሰቦቼ ይጠቅማችኋል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አሁንም በድጋሚ ሀሳብ አስተያየት ካላችሁ ኢንሻአላህ ጻፉልኝ ኮሜንት ስር። ያወቅኩትን ለማሳወቅ ለመመለስ ዝግጁ ነኝ ኢንሻአላህ። አሁን እኔ በሌላ ስልክ ቪዲዮ እየሰራሁላችሁ ነው። ላይቭ ላይ ነኝ ማለት ነው። ስለዚህ እንኳን ከላይቭ ላይ ከወጣሁ አላገኛትም ማለት ነው። ለዛ ነው አፏን እንግዲህ ሴቲንጓን ላሳያችሁ። በዚህ አይነት መልኩ ገብቻለሁ እኔ ላይቭ ላይ ማለት ነው። እንደምታዩት የእዚህ ጋር በቀኝ በኩል እንደ ስልካችን ሊለያይ ይችላል። በቀኝ በኩል ሼር የምትል አለች እዚህ ጋር። እንደገና እዚህ ጋር የመደመር ፕላስ ምልክት አለች። ሴቲንግ የምትለዋ ከግራ በኩል ትታያችኋለች አይደል? ሴቲንግ የምትለዋ ከግራ በኩል ትታያችኋለች። የግራ በኩል ላይ የተቀመጠችው ናት። ከዛ እሷን አንዴ በመጫን አንዴ ትጫናታላችሁ። እንደምታያችሁ ላድርግ ነው። እሷን አንዴ ትጫኑታላችሁ። ብስሚላ። ከዛ አያችሁት እንደዚህ አማራጭ ይመጣላችኋል። 3 አማራጭ። ይቺ ኦን የሆነችዋ ሴቲንግ ላይ ይቺ ኦን የሆነችዋ እንትን ማጥፋት አለባችሁ። እሷን ስታጠፉት ስልካችሁ ቀጥታ ላይ እያላችሁ እንግሊዘኛ የሆነባችሁ ወደ አማርኛው በነበረበት ይስተካከልላችኋል ማለት ነው። ውድ ቤተሰቦቼ አሁን እሷን አጠፋታለሁ እኔ ማለት ነው። በቪዲዮ ሴቲንጓን ስነካት አብርቼ እንደ በረኔ ያገኛት። አሁን እሷን እነካትና እመልስና ኦፍ አረጋታለሁ ማለት ነው። አያችሁት? ቪዲዮ ትክክልና ግልጽ የሆነላችሁ ይመስለኛል። በካሜራ እንትን የገባሁ ይመስለኛል ስክሪን ላይ አፏን ማለት ነው። ጠይብ ለቪዲዮ ጥራት ከሌለው እንደዚሁ ግልጽ ካልሆነላችሁ በጣም ይቅርታ። ይሄን ይመስላል። በዚሁ አያይዤ ደግሞ ኢንሻአላህ ከተመቸኝ ቪዲዮ እንዴት እንደሚቀረጽ እንዴት እንደሚቀናበር አሳያችኋለሁ። በያላችሁበት ያለ ሰላም እዝነት ራህመት ይለያችሁ። በያላችሁበት የዓለም ዳርቻ ውድ ቤተሰቦቼ ቪዲዮን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም አበረታቱኝ። ውድ የተከበራችሁ ቻናሌ ቤተሰቦች ዛሬ እንግዲህ እንደኔው አዲስ ጀማሪዎች ቪዲዮ እንዴት እንደሚቀናበር ለማሳየት ብቅ ብያለሁኝ። ቪዲዮ እስከ መጨረሻው እውት ላይክ ሼር አድርጉት። እዚህ ፊት ለፊት የምታዩትን የፕላስ ምልክት ትነኩታላችሁ ማለት ነው። እሷን ከነካችሁ በኋላ ቀጥታ ወደ ስልካችሁ ጋር ሊወስዳችኋል። የስልካችሁ ጋር ከሄዳችሁ በኋላ በስልካችሁ የቀረጻችሁ ቪዲዮ የምትፈልጉትን ወደ አፕሊኬሽን ማንጣት ትችላላችሁ። ስነካው ራይት ምልክት ያሳያል። እሷን ተጭናችሁ
ወደ አፕሊኬሽኑ ማምጣት ትችላላችሁ። ከመጣችሁ በኋላ ደግሞ የተለያዩት ነገሮችን ይኸው አምጥቼዋለሁ ማለት ነው። የምትፈልጉትን እናንተ ለዩቲዩብ ይሆነኛል ያላችሁት እዚህ ደግሞ የፐ ምልክት አለ። እሷን ትንኳታላችሁ። የፐ ምልክት አሁንም እሷን የፐ ምልክቷን ትንካላችሁ ለመጻፍ ተፈለጋችሁ ማለት ነው። እዚህ ጋር እንደምታዩት ትጽፋላችሁ ማለት ነው። የፈለጋችሁትን ርዕስ መስጠት ትችላላችሁ። እንኳን ወደ ቤት የመጣችሁ አህለን ማለት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ትችላላችሁ። በቃ የእናንተን ሀሳብ ማስቀመጥ የምትፈልጉትን ማስቀመጥ ትችላላችሁ ማለት ነው ውድ ቤተሰቦች። ከዛም በኋላ ይሄው ጽፌ ጨርሻለሁ። ይህን ጽሁፍ ግን እላይ ማስቀመጥ ትችላላችሁ። ባለበት እንደዚህ እንደምታዩ ማስቀመጥ ትችላላችሁ። ወዴት ያወርዳችሁም ማስቀመጥ ትችላላችሁ። ከጨረሳችሁ በኋላ የራይት ምልክቷን ትነካላችሁ። የራይት ምልክቷን ትነካላችሁ። አሁንም ማተለቅም ማሳነስም ትችላላችሁ ማለት ነው። ከዛ በኋላ ደግሞ የስልካችሁ ላይ የአራት ማዕዘን አለ። እሱን ትነኩታላችሁ። እሱን ስትነኩት የዩቲዩብ ሳይዝ፣ የቲክቶክ ሳይዝ በቃ የፈለጋችሁት ሳይዝ ይመጣላችኋል። እሱ ለዩቲዩብ ሳይዝ 16.9 የሚለውን ነክታችሁ ሳብ ታረጋላችሁ። አሁን ሙሉ ይሆናል። ራይት ምልክቷን መንካት እንዳትረሱ። ከዛም በኋላ ደግሞ ኢንሻአላህ የድምጽ ማስገቢያ አለች። እሷን ነክታችሁ ራይት ብላችሁ በቃ የፈለጋችሁትን ነገርን ለማምጣት ተስልካችሁ ለአፕሊኬሽኖችን እያያችኋቸው ናቸው። ሸጉሌን ለማምጣትም ይሁን ለምንም እስከ መጨረሻው ተከታተሉት።